ይኖሩ ነበር። ነገር ግን ሁሉንም ነገር የለወጠው እሳቱ ጥቃት ሲያደርስ ሲሆን ሰላምን የመለሰ ደግሞ አንድ ሰው ብቻ ነበር። እሱም መሪ ሲሆን ደግሞ ከአራቱ አካላት እናም ደግሞ ከመንፈሳዊ ዓለም ጋር መግባባት የሚችል ሰው ነበር። ያ ሰውም ደግሞ አቫታር የሚባል ቅጽል ስም አለው። ይህ ታሪክ የሚጀምረውም አቫታር ከጠፋ ከ100 ዓመታት በኋላ በተሸፈነ ደጋ ላይ በምትገኝ ደቡባዊ የውሃ መንደር ሲሆን ሁለት እህትና ወንድም ለምግብ እያደኑ እንመለከታለን። እነሱም ሶካና ታናሽ እህቱ ካታራ ናቸው። ሁለቱም የመጡት ከደቡብ የውሃ ጎሳ ነው። ወላጆቻቸው የእሳት ብሔርን በመታገል ምክንያትም ቀድመው አርፈዋል። እናም አሁን ላይ በደቡባዊ የውሃ መንደር ውስጥ የውሃውን ንጥረ ነገር መቆጣጠር የምችለው ታካራ ብቸኛዋ ሰው ናት። ቢሆንም ግን እስካሁን ድረስ በደንብ ስላልተረዳችው ብዙ ጊዜ የወንድሟን ልብስ ታበሰብሰዋለች። አደኑ ቀጥሏል። ዱካዎቹንም ተከትለዋል። ነገር ግን ድንገት በቀዘቀዘ ኃይል ላይ ይቆማሉ። እናም በውስጡ የሚብረቀረቅ ነገርም አለ። ሶካ የማወቅ ፍላጎት ነበረው። እናም የበረዶውን ገጽታ ለመስበር ሞክሮ ነበር። ነገር ግን በውጤቱ ምክንያትም ታላቅ ስንጥቅጥቆችና ትልቅ የበረዶ ኳስ ከሐይቅ ውስጥም እንዲያዩ ያደርጋቸዋል። ካታራም የበረዶውን ኳስ በሶካ ቡሜሪንግ መታችው። ኳሱም ወዲያውኑ ይሰበራል። እናም በዚህ ምት የተነሳም የበረዶ ቁራጭ ይሰበርና ወዲያውኑ ብርሃን ከውስጡ ይፈነጥቃል። ብርሃኑ ከጠፋ በኋላ ምን እንደተፈጠረ ለማረጋገጥም ይወስናሉ። እናም ወደ ቦታው ቀርቦ ከሄዱ በኋላም አንድ ትልቅ እንስሳ ያለው ራሰ በረሃ ልጅም በብርድ ተኝቶ ይመለከቱታል። ከዛም ሶካና ካታራም ወደ መንደር ይወስዱትና እርዳታ ይሰጡታል። በቦታውም ካታራ ይህ ልጅ በሰውነቱ ላይ ንቅሳት እንዳለው ተመልክታ ከዛም በበረዶ ውስጥ ለምን እንደዛ እንደሆነም ጠየቀችው። ነገር ግን የካታራን ጥያቄ ከመመለሱ በፊት ልጁ ለእርዳታቸው ያመሰግናቸዋል። እናም በዚያ ጊዜ እሱና እንስሳቱ እየተጓዙ እንደነበሩ በማዕበል የተነሳም በመጨረሻ ወደ ሐይቅ ወድቀው እንደቀሩም ይገልጽላታል። ከዚያም ሶካ ከመጣው የእሳት ሀገር ሰው ለመደበቅ የሚሞክሩ ልጆችን ተሸክመው ወደ ቤቱ ይገባሉ። በመቀጠልም ወደ መንደራቸው የፋየር ኔሽን ወታደሮች ቀደም ብሎ የታየውን ብርሃን ለማወቅ በመፈለግም ዙኮ የተባለውን የእሳት ሰራዊት መሪ ወታደሮቹን ካታራና የሶካ አያትን ጨምሮ ሽማግሌዎችን እንዲያዙም ያዛቸዋል። ይህ ሊሆን ሲልም ታዲያ ካታራ በግዴለሽነት እርምጃ ልትወስድ ነበር። እንደ ድል ሆኖ ግን በሶካ ሊከሽፍ ችሏል። ይህ በእንዲህ እንዳለ ራሰ በረሃው ባለበት ኢግል ውስጥም ከሚፈልጉት ወታደሮች መካከል አንዱ እሱን ይጠረጥረዋል። ምክንያቱም ደግሞ ልብሱ የተለየ ስለሆነበት ነበር። እናም በራሱ ላይ ያለውን እንግዳ ንቅሳት ከተመለከተ በኋላም ወታደሩ ወዲያውኑ ይህንን ልጅ ለዙኮ ያስረክበዋል። ራሰ በረሃውም ራሱን ወደ መርከቡ ለመውሰድ እንደሚፈቅድ፣ ሌሎቹ ሰዎች ግን እንዲለቋቸው ይጠይቃል። ዙኮም በሀሳቡ ይስማማል። ከዛም ራሰ በረሃው ልጅ ሲወሰድ ካታራና ሶካ ምንም ማድረግ አልቻሉም። ምክንያቱም ደግሞ ጣልቃ ቢገቡ መንደራቸውን በእሳት እንደሚያቃጥሉ ስለዛቱባቸው ነበር። ሁሉም የእሳት አደጋ መከላከያ ሰራዊት ከሄደ በኋላ ካታራ ስለ ራሰ በረሃው ልጅም መጨነቅ ትጀምራለች። እናም እሱን ለማዳንም ታስባለች። ወንድሟንም ታዲያ ኃላፊነት እንዲወስድ ጠየቀችው። ሶካ ግን በጣም ተናዷል። ምክንያቱም ደግሞ እሱን ለማዳን ምንም ነገር ማድረግ እንደማይችል ስለተረዳ ነበር። በመሀልም የሚሳፈፍ ግዙፍ ጎሽ እግር ስር የሚወዛወዝ ህፃን ድምፅ ሰምቶም ይወጣሉ። ያኔም ጎሹን በመጠቀም ራሰ በረሃውን ለማዳን ሀሳብ ያመጣሉ። ለመልቀቅ ፈቃድ ሲጠይቁም አያታቸው ስለ አቫታር በምድር ላይ 4 ንጥረ ነገሮችን በአንድ ጊዜ መቆጣጠር የሚችል ሰው እንደሆነ፣ የእሳት ብሔር ግን ስለ ሁኔታው ለምን በጣም እንደተገረመ ትናገራለች። ይህ በእንዲህ እንዳለ ከመርከብ ውስጥ ሆኖ ኢሮ የተባለ የዙኮ አጎት አቫታርን ይፈትነዋል። ይህም ደግሞ ያለበት ምልክት እሱ አቫታር መሆኑን የሚያሳይ ምልክት መሆኑን ለማረጋገጥ ነበር። ኢሮም ታዲያ የሚነድ የእሳት ሻማ ያስቀምጣል። ከዚያም እሳቱን መንደድ ጀመረ። የፈሰሰውን ውሃም እንዲሰበሰብ አደረገው። ከዚያም ፊት ለፊት የተቀመጡት ድንጋዮችን ምላሽ ሰጡ። እነዚህን ክስተቶች ሲመለከትም ኢሮ አቫታርን ክብር ይሰጠዋል። እሱም ከጠፋ ከ100 ዓመታት በኋላ እንደገና ብቅ ስላለም ያሞግሰዋል። ይህም ደግሞ እጅግ በጣም ዋጋ ያለው ግኝት እንደሆነ የተሰማው ዙኮ የፋየር ብሔር ለ100 ዓመታት ሲፈልግ የነበረው ከእሳት ሀገር ጋር እንዲቀላቀል አስገድዶ ለእሳት ጌታ እንዲታዘዝም ይነግረዋል። ያም ጌታ ታዲያ ከአባቱ ሌላ ምንም አይደለም። ከዚያም አቫታርም እምቢ ይልና ለማምለጥ ይሞክራል። እናም በመጨረሻም አምልጦ ሶካና ካታራን እንደገና መቀላቀል ቻለ። ውዱ እስረኛ ስላመለጠም አይሮ እንዳይቆጣ በማሰብ የዙኮን ስሜት ለመቆጣጠር ይሞክራል። እናም በመቀጠል አቫታር ሶካና ካታራ ወደ መንደሩ እንዲመጡ ይጋብዟቸዋል። ቦታውም በተራራ ላይ የሚኖሩት የኤርበንደርስ ጎሳ ነው።
ኮረብታ ላይ በሚገኘው ቤተ መቅደስ ውስጥም አቫታር የእሳት ሀገር ሁሉም ጓደኞቹን እናም የቤተ መቅደስ መነኮሳትን ጭምር እንደገደለም አላወቀም ነበር። እዚያ ሲደርስም አቫታር ለካታራና ለሶካ ስሙ አንግ እንደነበር ይነግራቸዋል። አብሮት የነበረው ጎሽ ደግሞ አፋ ይባላል። አንግም ግን በመሃል እንግዳ ነገር ይሰማው ጀመር። ምክንያቱም ወደ እሱ የሚበሩ ነጭ እንስሳትን እንጂ ማንንም አላየም። መንደርተኛውን እየፈለገ እያለም ካታራ የሆነ ነገር ስለተረዳች እሱን ለመጥራትም ትጮ ጀመር። ከዚያም በዝግታ ድምፅም ወደ አንግ ትቀርባለች። ስለተፈጠሩት ጨለማ ክስተቶችም ነገረችው። አንድ ጊዜ ላይ ሁሉንም ኤርበንደሮችን የገደለው የእሳት ብሔር መሆኑንም አስረዳቸው። ምክንያቱም የእሳት ብሔር አቫታር ከነሱ ዘር እንደሚወለድ ያውቁ ስለነበርም ነው። ካታራ አንግ በዚያ ጊዜ በበረዶ እንደቀዘቀዘ እናም አሁን ገና ወደ መንደሩ መመለሱንም በጣም እርግጠኛ ናት። ነገር ግን አንግ ትናንትና መንደሩን እንደለቀቀና ካታራ እንደዋሸችው ነው የሚሰማው። እናም በመቀጠልም አንግ አሁን ሬሳ የሆነውን የጓደኛውን የአንገት ሀብልም ያገኛል። በዚያን ቀንም ታዲያ እሱ የተረፈው የመጨረሻው ኤርበንደር እንደሆነም ያምናል። ስለዚህም የተከሰተው እውነታም ስሜቱን እንዲያፈነደው ያደርገዋል። በዚህ ሁኔታም አንግ ወደ ንቃተ ህሊናው ሲገባ ከዘንዶ የመንፈስ ምስል ጋርም ይገናኛል። ነገር ግን ካታራ ስሙ አንግን ደጋግማ ስትጠራው ሊነቃ ቻለ። ይህ በእንዲህ እንዳለ በእሳት ብሔር ግዛት ውስጥ ባለው የጦር መርከብ ላይ ዙኮና ኢሮ በእሳት ኔሽን አዛዥ እራት ተጋብዘው ነበር። ስሙ ዣኦ ይባላል። ነገር ግን እራት ከመጀመሩ በፊት ዛኦ ልዑል ዙኮን ደካማ በመሆኑ ከልዑልነት እንዳነሳውም ይናገራል። እንዲሁም አቫታርን ብቻ ካመጣለትም ስልጣኑን እንደሚመልስለት በመናገር ዙኮን በወታደሮቹ ፊትም ይሳለቅበታል። የአዛዥ ዛኦ ስላቀም ግን ዙኮን ያስቆጣዋል። ከመሄዱ በፊትም ዙኮ ዛኦንን ለማንበርከክም ቃል ይገባለታል። ምክንያቱም ደግሞ አቫታርን ወደ እሳት ሀገር እንደሚያመጣው በጣም እርግጠኛ ስለነበረ ነው። ይህ በእንዲህ እንዳለ በመንገድ ላይ አንግ ካታራና ሶካ አንዲትን ሴት እያሳደደ ያለውን የእሳት ኔሽን ተዋጊ ያገኙታል። እናም ልጅቷም ወደ እነሱ ሮጠች። እንዲሁም ማንነቱን ለመደበቅ ኦንግ ወዲያውኑ ኮፍያውን በመጠቀም ጭንቅላቱ ላይ ያለውን ንቅሳቱንም ይሸፍነዋል። ካታራ ልጃገረዷን ለመጠበቅ የፋየር ኔሽን ወታደሮችን ለማባረር አቅሟን ለመጠቀምም ትሞክራለች። ነገር ግን እንደገና አሁንም ሶካ ተጎጂ ሆኗል። በመጨረሻም ታዲያ ሁሉም ተይዘው ወደ ምድር ቤንደርስ መንደር ይወሰዳሉ። ይህም የእሳት ብሔር መላውን ሕዝብ እንደፈለገ ባሪያ አድርጎ የሚገዛበት ቦታ ነበር። ሁሉም የምድር ቤንደርስም ከጠዋት እስከ እኩለ ቀን እናም ከሰዓት እስከ ማታ ከሌሊት እስከ ጠዋት ድረስም ለእሳት ሀገር እንዲሰሩ ይገደዳሉ። በተፈጠረው ጭቆናም አንግ በእሳት ብሔር ላይ እንዲነሳ ህዝቡን ለመቀስቀስ ሞክሮ ነበር። ከዚያም አንግም አቫታር መመለሱን ያሳያቸዋል። መንደሩን ከእሳት ብሔር ወረራ ነፃ ለማድረግ ቢሳካለትም አንግ እንደ አቫታር በቂ ጥንካሬ ግን አልነበረውም። ምክንያቱም ደግሞ አንግ የንፋስ ኤሌመንቱን ብቻ መጠቀም ስለሚችል ሌሎቹ 3 ንጥረ ነገሮች ላይ ስላልተካነ እንደሆነም ይነግራቸዋል። በጊዜውም መምህሩ አንግ ቀጣዩ አቫታር መሆኑን ሲነግረውም አንግ ግን ለአራቱ ብሔሮች ትልቅ ኃላፊነት ያለው የአቫታር ተግባርን መቀበል እንደማይችል ስለተሰማው ወዲያውኑ ሮጦ ይሸሻል። ምንም እንኳን በዚያ ጊዜ የአንግ አስተማሪ ሌሎች የ3 ንጥረ ነገር ኃይሎችን እንዲቆጣጠር ሊያሰለጥነው ቢያስብም አልተሳካለትም ነበር። በመቀጠልም ታዲያ ሶካ ሌሎች አካላትን የሚያስተምር አስተማሪ ለመፈለግም ወደ ጉዞ እንዲሄድም ለአንግ ሀሳብ አቀረበ። እናም ጊዜ ማባከን ስላልፈለገም አንግ ጉዞውን ይጀምራል። ንጉሱ ደግሞ ነዋሪዎቹን እንዲያምፁ ይረዳ። እናም ሰራዊቱን በአንድ ክልል ውስጥ ያባረረ ህፃን እንዳለም ተነገረው። ህፃኑም ራሱን አቫታር ብሎ እንደሚጠራም ይነገረዋል። ከዛም ዛኦ አቫታርን ለመያዝ ተንኮለኛ እቅድም ያዘጋጃል። ይህ በእንዲህ እንዳለ ሶካና ካታራ ተኝተው እያለ አንግ በሰሜን በሚገኘው የንፋስ ቤተ መቅደስ ሜዲቴት ለማድረግ ከአፓ ጋር ለጥቂት ጊዜ ለመሄድ ይወስናል። በቦታው እንደደረሰም ቤተ መቅደሱን የሚጠብቀው አንድ የድሮ መነኩሴ አንግ አቫታር መሆኑን ይረዳል። ከዚያም አንግን ይቀበለውና ከትውልድ ወደ ትውልድ የተሸጋገሩትን የአቫታር ምስሎችንም ያሳየዋል። አንግም የቀድሞዎቹን የአቫታሮችን ምስሎች ሲመለከት በድንገት አሮጌው መነኩሴ አንግን አዛዥ ዛኦ ባዘጋጀው ወጥመድ ውስጥ ስለመሮም ይቅርታ ይጠይቀዋል። በመቀጠልም አንግ ወደ አንድ ክፍል ይወሰድና በሰንሰለት ታስሮ ከድራገኑ መንፈስ መመሪያ ለመጠየቅም ወደ ንቃተ ህሊናው ለመግባት ሞከረ። የድራገኑ መንፈስ ከዚያም አንግን ወደ ሰሜናዊ የውሃ መንግስት እንዲሄድ ያዘዋል። ምክንያቱም የአንግን ሂደት እንደ አቫታር መቆጣጠር የሚችል ታላቅ የውሃ ቤንደር አስተማሪ እንዳለም ይነግረዋል። ከዛም ከድራገኑ መንፈስ ጋር ከተነጋገረ በኋላ አንግ አዛዥ ዛኦን ከፊት ለፊቱ እንዳየው ይገነዘባል። ኮማንደር ዣኦም ግን ይገረማል። ምክንያቱም ደግሞ አቫታር በመቶዎች የሚቆጠሩ ዓመታት መሆን እንዳለበት፣ ለምን ግን ገና ልጅ እንደሚመስልም ያስብ ጀመር። አቫታርም መታሰሩን ካረጋገጠ በኋላ ዣኦ በጠቅላላው የእሳት ሰራዊት ፊት ለፊት ተናገረ። እንዲሁም አቫታር ሊፈጥረው የሚችለው ምንም አይነት ስጋት እንደማይኖርም
ተናግሯል። ዣኦ ንግግር ሲያደርግም ግን ጭንብል የለበሰ አንድ ሚስጥራዊ ሰው ወደ ውስጥ ሰርጎ ለመግባት ሲሞክር ታይቷል። አንዱን ጠባቂ ከሌላው በኋላ እየገደለም አንግ ወዳለበት ክፍል ገብቶ ነፃ አድርጎ ሊወስደውም ሞከረ። ነገር ግን ድርጊቱ በኮማንደር ዣኦ ሊደናቀፍ ቻለ። ስለዚህም ዣኦ አቫታርን ለመውሰድ እየሞከረ ያለውን ሰርጎ ገብም ይገጥመዋል። ለማምለጥ ምንም አይነት መንገድ ስለሌለውም ይህ ሰርጎ ገብ ለኮማንደር ዣኦ የተማረከውን አቫታርን ለመግደል ያስፈራራው ጀመር። ወደ ውጭ በር እንደደረሱም በወታደሮቹ የተተኮሰው ፍላጻም የሰውየውን ጭንብል ይመታዋል። ከጭንብሉ ጀርባ ያለውን ምስል ማወቅ የፈለገው አንግም ይከፍተዋል። እናም አንግም በጣም ተገረመ። ምክንያቱም ደግሞ ከጭንብሉ በስተጀርባ ያለው ሰው ዙኮ ነበር። ከዚያም አንግ ዙኮ ራሱን ስቶ ስለነበርም ሊያድነው ወደ አንድ ቦታ ይወስደዋል። ከዚያ በኋላም በድራገኑ መንፈስ ትዕዛዝ መሰረትም ወደ ሰሜናዊ የውሃ መንግስት ለመሄድ ጉዞን ለመቀጠል ካታራና ሶካንን ለማገናኘትም ይመለሳል። በሰሜናዊ ንፍቀ ክበብ የሚገኘው የውሃ መንግስት ጋር እየሄደ ሲሰማም የእሳት መንግስት ንጉሥ አቫታርን ለማደን ትልቅ ሰራዊት ማዘጋጀት ይጀምራል። እንዲሁም እስከዛሬ ተይዞ የማያውቀውን አካባቢ ማለትም የውሃ ሰሜናዊ ግዛትንም ለመውረድ ይዘጋጃሉ። ከዚያም ብዙም ሳይቆይም አንግና ሌሎችም ወደ ሰሜናዊ ቤተ መንግስት የውሃ መንግስትም ይደርሳሉ። እራሳቸውን በልዑልና በንጉሳዊ ባለስልጣናት ፊትም ያስተዋውቃሉ። በመቀጠልም አንግ እሱ አቫታር መሆኑን ያሳያቸዋል። እንዲሁም ብቸኛው የቀረው ኤርበንደር መሆኑንም ያስመለክታቸዋል። በአቫታር ስለተጎበኙም የልዑሉ ቤተሰብ በተሰማው ክብር ምክንያትም ዩኢ የተባለችው ልዕልትን ፈቀደችለት። ይህም ደግሞ እንዲቆዩና የውሃ ቤንደርን እንዲያጠኑ ያደርጋቸዋል። ከዚያም አንግ በውሃ ኤሌመንታዊ ጌታ መሪነትም ቀን በቀን መለማመዱን ቀጠለ። በመጨረሻም አንግ ኤሌመንቱን በፍጥነት መቆጣጠር ቻለ። ከውጥረቱ ከባቢ አየር ጋር ሶካን ልዕልት ዩያንን ለእግር ጉዞ በመውሰድም ስሜቱን ለማቃለል ሞክሯል። ሁለቱም በየጎሳዎቻቸው የውሃ ጎሳዎች የህይወት ታሪኮችን ይነጋገሩ ጀመር። በዚህ ጊዜም ታዲያ እርስ በርሳቸው የተዋደዱ ይመስላሉ። የእሳት ብሔረሰብ ደግሞ ባህሮችን አቋርጦ ከተጓዘ በኋላ በደርዘን የሚቆጠሩ የጦር መርከቦችን ያቀፈ እናም አካባቢውን ለመውረር የተዘጋጀውን መርከቧንም ይዞ ይመጣል። ይህ በእንዲህ እንዳለ ዙኮ ከኮማንደር ዣኦ ወታደሮች ለመቅደም በማሰብ አቫታርን አግቶ በውሃ ውስጥ ባለው መተላለፊያ ወደ ምሽጉ መሄድ ጀመረ። የውሃው መንግስትም ወታደሮቹን በማዘጋጀት ላይ ያለ ዙኮ አንግን ወደ አንድ ቦታ ሲሮጥ ይመለከተዋል። ዩአና ሌሎች ደግሞ አንግን ወደ ሰሜናዊ የውሃ ጎሳ ወደ ተቀደሰ ቦታ ይወስዱታል። ስለዚህም የድራገኑን መንፈስ ለመገናኘት ሜዲቴት ማድረግም ይችላል። ከዚያ በኋላም ዩና ሶካ የአደጋ ጊዜ ሁኔታን ወደ ውጭ ለማየትም ይመለሳሉ። ካታራ ግን አንግን ለማሰላሰል በነበረችበት ቦታ ለመቆየት መርጣለች። በመቀጠልም ታዲያ ብዙም ሳይቆይ እነሱን የሚከተላቸው ዙኮ ችቦችን ተሸክሞ ካታራ ላይ ጥቃት ሰነዘረ። ካታራን ካሸነፈ በኋላም ዙኮ ንቃተ ህሊናው የሆነ ቦታ ላይ የነበረውን አንግን ያመጣዋል። አንግም የእሳት ብሔርን እንዴት ማሸነፍ እንደሚችል ለመጠየቅ የድራገኑን መንፈስ ለማየት ይመለሳል። የድራገኑ መንፈስም አንግ ማንንም እንዳይጎዳ ይጠይቀዋል። ምንም እንኳን የእሳት ብሔር በሁሉም ቦታ ሁከት ቢያደርግም ሁሉም የእሳት ብሔር ነዋሪዎች ግን ክፉ እንዳልሆኑ፣ ነገር ግን አንዳንድ ሰዎች ብቻ ክፉ እንዲመስል እንዳደረጉትም ይነግረዋል። ሲጀምርም የአቫታር ዋና ተግባር የዘንዶን መንፈስ ማመጣጠን ነው። ከዚያም አንግን ጦርነቱን በጥበብ እንዲጨርስም ያዘዋል። እናም አንግም ጦርነቱን የሚያቆምበት ብቸኛው መንገድ ቢኖርም የውቅያኖሱ ውሃ ብቻ ነው። አንግ ታስሮ ከእንቅልፉ ይነቃል። ዙኮን ሲያያትም ለማምለጥ ይሞክራል። በተመሳሳይ ጊዜ የውጭ ሁኔታ እየተመሰቃቀለ ነው። የእሳት ብሔር ወታደሮችም ወደ ምሽጉ መስበር ጀምረዋል። ቀደም ሲል በተጀመረው ጦርነት መካከልም ኮማንደር ዣኦ ስለ ውሃ ቤንደር ስክመቶችም መረጃ እንደሌለው ለኢሮ ይነግረዋል። አንግ ደግሞ ከዙኮ ጋር እየተዋጋ ያለ ካታራ ልታድነው ትመጣለች። በውሃው ንጥረ ነገር ተጠቅማም ካታራ ዙኮ እንዲቀዘቅዝ ለማድረግ ችላለች። አዛዥ ዛኦ ደግሞ ጨረቃ በምትወጣበት ጊዜ የውሃ ቤንደር ችሎታው እንደሚጠናከር ቀድሞ ያውቅ ነበር። ወዲያውኑም ታዲያ ተዘጋጅቶ የጨረቃ መንፈስ ያለበትን ቦታ ማለትም የውሃ ተንከባካቢዎች ኃይል ምንጭ ከሆነው ቦታ ከደረሰ በኋላ ወዲያውኑ አሳውን በመያዝም ሊወጋው ሞከረ። ኢሮም ግን የዓለምን ሚዛን ሊያዛባ ስለሚችል ሊከለክለው ሞከረ። ዛኦ ግን ሊያቆም አልቻለምና አደረገው። ጀነራል ኢሮ በንዴት ውስጥ መሆኑን በመገንዘብም ዛኦ ይሸሻል። ይህ በእንዲህ እንዳለ ያለ መንፈስ አሳው ሁሉም የውሃ ቤንደሮች ችሎታቸውን ያጣሉ። ይህንን ስትመለከትም ልዕልቱ ኢ በጣም ታዝናለች። ህዝቦቿን ከእሳት ብሔር ቀኝ ግዛት ለመታደግም ራሷን ለመሰዋት ማሰብም ጀመረች። ከልዕልቱ ኢ ጋር በፍቅር መገናኘት የጀመረው ሶካም ግን በእርግጥ ያንን እንዳታደርገው ነግሯታል። ሆኖም የጨረቃን መንፈስ የሚያድሱበት ሌላ ምንም መንገድ ስላልነበረ ዩ በመጨረሻም ራሷን ሰዋች። ሁኔታው ካገገመ በኋላም አራት የውሃ ቤንደሮች ወዲያውኑ ዛኦንን ይገጥሙትና ዛኦ በእጃቸው ላይ ይሞታል። ይህ በእንዲህ እንዳለ አንግ አሁንም ውሃውን እንዴት መቆጣጠር እንዳለበት አያውቅም። ስለዚህም ሲያሰላስል አቫታር ከብሔራቸው ስለተወለደ ብቻ ገፈቱን መሸከም የነበረባቸው ጓደኞቹንና መምህራኖቹንም ያስታውሳል።
ከዛም የአንግ ስሜት ወዲያውኑ ይዟዟር ጀመር። በዚህ የተነሳም በጣም አስፈሪ ኃይሉን ተጠቅሞ አንግ በመጨረሻም የእሳት ብሔር መርከቦችን በማባረር ጦርነቱን በማስቆምም ማሸነፍ ቻለ። ከተወሰነ ጊዜ በኋላ ካታራና ሶካ በደረጃው ላይ እንዲወርድ ይረዱታል። ፊልሙ የሚያበቃውም የሰሜን የውሃ ኃይሎችና የእሳት ሰራዊት አንግ እስኪወርድ ድረስ በመጠባበቅ የተሰበሰቡትን በማሳየት ሲሆን ለአክብሮትም አንግ የነሱ አቫታር መሆኑን እውቅና ይሰጡትና ይሰግዱለታልም።